ሰላም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላምታዬ ይድረሳችሁ። በዛሬ ቪዲዮ የኮይን እና የፖይንት አሰባሰብ እንዴት እንደሆነ እናያለን ማለት ነው። ስለዚህ ኮይን እና ፖይንት በምንሰበስብበት ጊዜ ወንዶች በምን አይነት መልኩ ነው የሚሰበስቡት፣ ሴቶች ደግሞ ኮይን እና ፖይንት እንዴት ነው የሚሰበስቡት የሚለውን እናያለን ማለት ነው። ያው ፖፖ ላይቭ ላይ ኮይን እና ፖይንት ማለት ገንዘብ ናቸው። እዚህ በጣም ወሳኝ የሆኑ ኮይን እና ፖይንት እንዴት እንደሚሰበሰቡ በዚህ አጭር ቪዲዮ እናያለን ማለት ነው። ቪዲዮውን በጥንቃቄ ተከታትላችሁ ኮይናችሁ በአግባቡ በመሰብሰብ እንደዚሁም ደግሞ ፖይንታችሁ ደግሞ አጠራቅማችሁ ወደ ገንዘብ ወይም ደግሞ ወደ ዶላር ቀይራችሁ መጠቀም እንድትችሉ ቪዲዮውን በአግባቡ እንድትከታተሉኝ በአክብሮት እጋብዛችኋለሁ። ስለዚህ ሴቶች ኮይን እና ፖይንት የምትሰበሰቡት እንዴት ነው? አንደኛው በላይቭ ነው። ላይቭ መቀመጥ ይኖርባችኋል። በተለይ አዲሶች የመጀመሪያ እንደተመዘገባችሁ ለተከታታይ 7 ቀናት በየቀኑ 2 ሰዓት ላይቭ ላይ በመቀመጥ በየቀኑ እስከ 10,000 ፖይንት በአጠቃላይ በአንድ ሳምንት ጊዜ ውስጥ እስከ 7,000 ፖይንት ማግኘት ትችላላችሁ ማለት ነው። በተለይ አዲሶች ማድረግ ያለባችሁ ምንድን ነው? ፖፖ ላይቭ ላይ ከተመዘገባችሁ በኋላ ልክ እንደተመዘገባችሁ በዛን ዕለት ላይቭ መጀመር ይኖርባችኋል ማለት ነው። ስለዚህ ላይቭ ስትጀምሩ አንድ ሰዓት ስትቀመጡ 5,000 ፖይንት ይሰጣችኋል። እንደዚሁም ተጨማሪ ሌላ አንድ ሰዓት ስትቀመጡ 5,000 ፖይንት ይሰጣችኋል። በድምሩ ያው 2 ሰዓት ስትቀመጡ 10,000 ፖይንት ይሰጣችኋል ማለት ነው። ለሰባት የመጀመሪያ ቀን እንደ ሪወርድ የሚሰጣችሁ ስለሆነ በደንብ በጥንቃቄ መስራት ይኖርባችኋል ማለት ነው። ስለዚህ 7 ቀን ካለፈ በኋላ የሚሆነው ምንድን ነው? በየቀኑ አንድ ሰዓት ላይቭ መቀመጥ ይኖርባችኋል። ልክ አንድ ሰዓት ላይቭ ስትቀመጡ 1,000 ፖይንት ይሰጣችኋል ማለት ነው። እዚህ ላይቭ የምትቀመጡት እንዴት ነው? እዚህ ጋር ከከፈታችሁት በኋላ ላይቭ የሚል አለ። ምልክቷን ክሊክ ስታደርጓት ቀጥታ ላይቭ ትቀመጣላችሁ ማለት ነው። አሁን እዚህ ጋር እንደምታዩት እቺ ልጅ እዚህ ጋር ላይቭ ላይ እንደተቀመጠችው እናንተም ለአንድ ሰዓት ላይቭ እንደዚህ ስትቀመጡ 1,000 ፖይንት ማግኘት ትችላላችሁ ማለት ነው። ስለዚህ ይሄ ሴቶች በዚህ መልኩ በላይቭ 1,000 ፖይንት ታገኛላችሁ ማለት ነው። ስለዚህ እናንተም በዚህ መልኩ ላይቭ ስትቀመጡ በየቀኑ ማለት ነው በየቀኑ ለአንዳንድ ሰዓት ላይቭ ስትቀመጡ 1,000 ፖይንት ታገኛላችሁ ማለት ነው። ሌላኛው ሴቶች ፖይንት የምታገኙበት መንገድ ምንድን ነው? እዚህ ፓርቲ የሚለው ላይ ትሄዱና ሰዎች ባዘጋጁት ፓርቲ ላይ ለምሳሌ ሰዎች ባዘጋጁት ፓርቲ ላይ ትሄዱና ወርቃማ በሆነ ወንበር ላይ ትቀመጣላችሁ። እዚህ ጋር 4 ቁጥር ላይ እንደሚታያችሁ ሴቶች እዚህ ወርቃማ በሆነ ወንበር ላይ ነው መቀመጥ ያለባችሁ ማለት ነው። በዛኛው ብትቀመጡ ነጥብ አታገኙም። ከ5 ጀምሮ እስከ 9 ያሉት የወንዶች መቀመጫ ናቸው። እዚህ ጋር ለአንድ ሰዓት ከተቀመጣችሁ በኋላ ያው 800 ፖይንቱ ይሰጣችኋል ማለት ነው። ግን እንደ ቅድመ ሁኔታ የሚያስቀምጥባቸው ምንድን ነው? ያ 800 ፖይንት ለማግኘት እስከ 1,500 የሚሆን ኮይን ከሌላ ሰው ጋር ኤክስቼንጅ ማድረግ ይኖርባችኋል ማለት ነው። ኮይን ደግሞ ያው በተለያየ መንገድ ነው የምትሰበስቡት። እሱንም እንዴት እንደምትሰበስቡ አሳያችኋለሁ። ያን የሰበሰባችሁት ኮይን ግን ያው ኤክስቼንጅ ካረጋችሁ በኋላ ፓርቲ ላይ አንድ ሰዓት ስትጨርሱ 800 ፖይንታችሁ ይሰጣችኋል ማለት ነው። ልክ ላይቭ እና ፓርቲ ላይ መቀመጥ ያለባችሁ ሰዓታችሁ ስትጨርሱ ወደ ፕሮፋይላችሁ ጋር ትሄዱና ሪዋርድ የሚለውን ክሊክ በማድረግ ከላይቭ 1,000 ፖይንታችሁ እንደዚሁም ደግሞ ከፓርቲ 800 ፖይንት ሪሲቭ አድርጋችሁ ትቀበላላችሁ። ሌላኛው ደግሞ ኮይን ነው። ኮይን ትሰበስባላችሁ። ኮይን የምትሰበስቡት ምንድነው? እዚች ጋር ከላይ የምታዩት ትሬዠር ቦክስ ነው የምትባለው። ከ5 ጀምሮ ወደ ታች እስከ 0 ይቆጥራል ማለት ነው። ልክ 00 ሲቆጥር እዛ ክሊክ ስታደርጉት 40 ፖይንት ይሰጣችኋል። ይሄን በተደጋጋሚ 10 ጊዜ ይሰጣችኋል። ስለዚህ ልክ 00 ሲል ክሊክ ታደርጉትና 40 ኮይናችሁ ትወስዳላችሁ ማለት ነው። ያ ማለት 10 ጊዜ ሲሰጣችሁ በቀን 10 ሲባዛ በ40 400 ኮይን በቀን ውስጥ ማግኘት ትችላላችሁ ማለት ነው። ስለዚህ በዚህ ከትሬዠር ቦክስ በቀን እስከ 400 ኮይን ታገኛላችሁ ማለት ነው። በዚህ መልኩ የሰበሰባችሁት ኮይን ነው ቅድም ያልኳችሁ ኤክስቼንጅ አድርጋችሁ ወደ ፖይንት የምትቀይሩት ማለት ነው። ስለዚህ በዚህ መልኩ ኮይን እና ፖይንት እየተሰበሰበ ፖፖ ላይቭ ላይ ገንዘብ ይሰራል ማለት ነው። ሌላ ፖይንት የምታገኙበት መንገድ ምንድነው? ኢንቪቴሽን ነው።
ያ ምንድነው? የፖፖ ላይፍ ሊንክ ለሰዎች በመላክ እንዲጠቀሙ ተመዝግበው እንዲጠቀሙ በማድረግ እናንተም ፖይንት ማግኘት ትችላላችሁ ማለት ነው። ስለዚህ ኢንቫይት ለማድረግ የምታደርጉት ምንድነው? ወደ ፕሮፋይላችሁ ጋር ትሄዱና ኢንቫይት የሚል አለ፣ እሱን ክሊክ ታደርጉታላችሁ። እሱን ክሊክ ስታደርጉት እዚህ ጋር እንደምታዩት ላይ ለሴቶች ኢንቫይት በምታደርጉበት ጊዜ ያንን ኢንቫይት ያደረጋችሁላት ሴት በትክክል ተመዝግባ በትክክል ከሰራች እዚህ ጋር እንደምታዩት እስከ $14 ማግኘት ትችላላችሁ ማለት ነው። ያም እንኳን ካልሆነ የሆነ ሰዓት ላይቭ ከተቀመጠች እና ስራዋን ከሰራች እንደዚሁም ደግሞ እናንተ የምታገኙት የድርሻችሁ የምታገኙት ፖይንት አለ ማለት ነው። እዚህ ጋር ሩል የሚለው ጋር አለ። ሩል ክሊክ አድርጋችሁ ብታዩት በምን ያክል ሰዓት ስትቀመጥ ምን ያክል ፖይንት እንደሚሰጣችሁ እዛው ያሳያችኋል ማለት ነው። ሲስተሙ ላይ በደንብ ታዩታላችሁ። ስለዚህ ኢንቫይት በማድረግ በዚህ መልኩ እንደዚሁም ፖይንትም መሰብሰብ ትችላላችሁ ማለት ነው። ኢንቫይት ለማድረግ የምታደርጉት ምንድነው? ከታች ኢንቫይት የሚል አለ፣ ኢንቫይት ናው የሚል አለ። እሱን ክሊክ ታደርጉታላችሁ። የተለያዩ ሊንኮች አሉ። ከነሱ አንዱን መርጣችሁ ሼር የሚለውን ሼር ትሉታላችሁ። ልክ ሼር ስትሉት ከታች ኮፒ ሊንክ የሚል አለ። ኮፒ ሊንክ አድርጋችሁ በፈለጋችሁት የሶሻል ሚዲያ አማካኝነት በቴሌግራምም በኢሞም በዋትሳፕም ይሁን ለምትፈልጉት ሰው ትልኩለታላችሁ ማለት ነው። ያን ሰው በአግባቡ አፕሊኬሽኑን እናንተ የላካችሁለትን ሊንክ ተጠቅሞ ዳውንሎድ አድርጎ ተመዝግቦ ስራውን መስራት ከጀመረ እናንተም ፖይንት ማግኘት ትችላላችሁ ማለት ነው። ሌላ የዚህ የፖፖ ላይቭ ትልቁ ወሳኙ ነገር ኤጀንት ነው። የሚሰራው ገንዘብ የሚሰራው ቅድም ካየናቸው ከኮይን እና ከፖይንት በተጨማሪ ፖፖ ላይቭ ላይ ገንዘብ በደንብ የሚሰራበት በኮሚሽን ነው። በኮሚሽን ማለት በኤጀንት በኩል ማለት ነው። ስለዚህ ኤጀንት ከሆናችሁ በኋላ በስራችሁ ሰዎች እያስገባችሁ እነዛ በእናንተ ስር የተመዘገቡ ሰዎች ለራሳቸው ስራውን በሚሰሩበት ጊዜ ሲስተሙ ለእናንተ ኮሚሽን ያስብላችኋል ማለት ነው። ስለዚህ ያው ኤጀንት ለመሆን እዚህ ጋር ምን መሆን አለባችሁ? መጀመሪያ ላይ ያው ኤጀንት ስር መመዝገብ ይኖርባችኋል። ከዛ ደግሞ በኤጀንት ስር ከተመዘገባችሁ በኋላ በደንብ ሲስተሙን ካወቃችሁት በኋላ ሰዎችን ማስረዳት የምትችሉበት ደረጃ ከደረሳችሁ በኋላ በሱ ስር ሆስት አድርጎ የመዘገባችሁ ኤጀንት እናንተም ወደ ኤጀንት ያሳድጋችኋል ማለት ነው። ስለዚህ ኤጀንት ከሆናችሁ በኋላ በስራችሁ ያሉ ሰዎች በሰሩት መጠን እናንተም ኮሚሽን ታገኛላችሁ ማለት ነው። ያው ቅድም ባየናቸው መንገዶች የምትሰበሰቧቸው ኮይን እና ፖይንት ያው ፕሮፋይላችሁ ላይ በዚህ መልኩ ያስቀምጥላችኋል ማለት ነው። እዚህ ጋር እንደምታዩት በግራ በኩል ያለው ያው ኮይን ነው። ኮይናችሁ አጠቃላይ ያላችሁ ኮይን በዚህ መልኩ ያስቀምጥላችኋል። ይሄ ኮይን ተቀይሮ ያው ወደ ፖይንት መቀየር የሚችል ነው። ሌላኛው ደግሞ ያው ፖይንት ነው። የሰበሰባችሁት ፖይንት ደግሞ በዚህ በቀኝ በኩል እንደምታዩት በዚህ መልኩ ያስቀምጥላችኋል ማለት ነው። ስለዚህ የሰበሰባችሁት ኮይን ያው መቀየር ይኖርባችኋል። የምትቀይሩት ለምንድን ነው? አንደኛው ያው ወደ ፖይንት ተቀይሮ ገንዘብ እንዲሆንላችሁ ነው። ምክንያቱም ፖይንት ገንዘብ ስለሆነ ማለት ነው። ኮይን በራሱ ገንዘብ ስለማይሆን ወይም ደግሞ ገንዘብ ሆኖ ወጪ መደረግ ስለማይችል ስለዚህ ኮይናችሁ ወደ ፖይንት መቀየር ይኖርባችኋል። ሌላኛው ደግሞ ያው ኮይን ኤክስቼንጅ በምታደርጉበት ጊዜ ሌቭላችሁ እያደገ ይሄዳል ማለት ነው። ሌቭላችሁ እንዲያድግ የግድ ኮይናችሁ ኤክስቼንጅ ማድረግ ይኖርባችኋል። ሌላኛው ደግሞ ቅድም እንደነገርኳችሁ ፓርቲ ላይ አንድ ሰዓት ስትቀመጡ 800 ፖይንት ለማግኘት የግድ ኮይን ኤክስቼንጅ ማድረግ ይኖርባችኋል ማለት ነው። ስለዚህ በቀን እስከ 1500 ኮይን ኤክስቼንጅ ማድረግ ይኖርባችኋል። ኮይናችሁን ኤክስቼንጅ እንዴት እንደምታደርጉት በተወሰነ መልኩ እንደ ሳምፕል አሳያችኋለሁ። ስለዚህ ኮይናችሁ ኤክስቼንጅ ለማድረግ የምታደርጉት ምንድን ነው? እዚህ ወደ ፓርቲ ጋር ትሄዱና በተለይ ወንበር ላይ የተቀመጡ ሰዎች ላይ ትሄዱና ፎቶ ለምሳሌ 3 ቁጥር ላይ ያለችው ከእሷ ጋር መቀየር ብትፈልጉ ፎቶዋን ክሊክ ታደርጉታላችሁ። ከታች ጊፍት ሴቭ ይላል። እሱን ክሊክ ታደርጉታላችሁ። ጊፍት የሚለው ላይ ለምሳሌ 500 ኮይን ለዚህ ልጅ መስጠት ብትፈልጉ ወይ ደግሞ ኮካው ላይ ወይ ደግሞ ቡናው ጋር ክሊክ ታደርጉና ከታች ሴንድ የሚለውን ክሊክ ስታደርጉት ወደ እሷ ይሄዳል ማለት ነው። ለእሷ ፖይንት ሆኖ ይደመርላታል ማለት ነው። ስለዚህ ያው ኤክስቼንጅ ስለሆነ እሷን በተራዋ ምን ማድረግ ይኖርባታል? ወደ እናንተ በላካችሁት መጠን 500 ከላካችሁ 500፣ 1000 ከላካችሁ 1000 ኮይን መልሳ ወደ እናንተ እሷን መላክ ይኖርባታል ማለት ነው። ያንን በምታደርጉበት ጊዜ ያው መጀመሪያ ላይ መነጋገር ይኖርባችኋል።
ይልክላችኋል። ስለዚህ ያ ኮይን ሲልክላችሁ ምንድነው የሚሆነው? ወደ እናንተ ጋር ፖይንት ሆኖ ይመጣል። ቅድም ያየንበት ጋር ፖይንት ሆኖ ይደመርላችኋል ማለት ነው። ስለዚህ በዚህ መልኩ ኮይን ኤክስቼንጅ ያደረጋችሁ ኮይናችሁ ወደ ፖይንት ቀይራችሁ በዛውም ደግሞ ሌቭላችሁ እያሳደጋችሁ ገንዘባችሁን ትሰበስባላችሁ። ሌላው ያው ወንዶች ኮይን እና ፖይንት የምትሰበስቡበት መንገድ በአብዛኛው ከሴቶቹ ጋር ተመሳሳይ ነው። ቅድም ሴቶቹ ጋር እንዳየነው በትሬዠር ቦክስ አማካኝነት ኮይን ማግኘት ትችላላችሁ። ሌላው ደግሞ በኢንቪቴሽን እንደዚሁም ፖይንት ትሰበስባላችሁ። በተጨማሪም ደግሞ ያው ኤጀንት በመሆን በስራችሁ ሰዎች ሲሰሩ በኮሚሽን አማካኝነት እንደዚሁም ያው ተከፋይ ትሆናላችሁ ማለት ነው። ሌላኛ ደግሞ ያው ፓርቲ ላይ ቁጭ ስትሉ እንደዚሁም ኮይን ታገኛላችሁ። ስለዚህ ምንድነው ወደ ፓርቲ ጋር በመሄድ ትሬዠር ቦክስ ላይ ልክ ቅድም ሴቶቹ ጋር እንዳየነው በየቀኑ 40 ኮይን 10 ጊዜ ታገኛላችሁ። በድምሩ እስከ 400 ኮይን በአንድ ቀን ውስጥ ማግኘት ትችላላችሁ። ሌላኛው ደግሞ የፖፖ ላይቭ ሊንክ ሰዎች እንዲጠቀሙበት በመጋበዝ ኢንቫይት በማድረግ እንደዚሁም ያው ፖይንት ታገኛላችሁ። ሌላኛ ደግሞ ፓርቲ ላይ ሄዳችሁ ወንበር ላይ ለ15 ደቂቃ በመቀመጥ 200 ኮይን ታገኛላችሁ ማለት ነው። ስለዚህ ፓርቲ ላይ ሄዳችሁ 15 ደቂቃ ቁጭ ብላችሁ ስትጨርሱ ልክ እዚህ ጋር እንደምታዩት ወደ ሪዋርድ ጋር ትሄዱና 200 ኮይናችሁ ሬሲቭ ብላችሁ በዚህ መልኩ ትወስዳላችሁ። ሌላኛው ደግሞ ያው ልክ እንደ ሴቶቹ ኤጀንት በመሆን በስራችሁ ባሉ ሰዎች አማካኝነት ያው በኮሚሽን ተከፋይ ትሆናላችሁ ማለት ነው። ስለዚህ በእነዚህ መንገዶች ፖይንት እና ኮይን በመሰብሰብ ወንዶችም በፖፖ ላይቭ ላይ በቀላሉ ገንዘብ መስራት ትችላላችሁ። በመጨረሻም የሰበሰባችሁት ፖይንት ልክ 100,000 ሲደርስ $10 ያክል ዋጋ ይኖረዋል ማለት ነው። ስለዚህ እዚህ ጋር በምታያቸው የባንክ አማራጮች አማካኝነት ወደ አካውንታችሁ ትራንስፈር አድርጋችሁ ገንዘባችሁን መጠቀም ትችላላችሁ ማለት ነው። እንግዲህ ቤተሰቦቼ ቪዲዮውን እንደወደዳችሁት ተስፋ አድርጋለሁ። ቪዲዮውን ከተመቻችሁ ላይክ አድርጉልን፣ እንደዚሁም ሌሎች በማጋራት እንድትተባበሩን እጠይቃችኋለሁ። በተጨማሪም ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃችኋለሁ። እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሌላ ጊዜ በሌላ ቪዲዮ ዳግም እስከምንገናኝ መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም።